ስሙት። የሰንበት ትምህርት ቤቱ መዘምራን እንዳደረጓት የምትመስል ማለት ነው። አለች የለች? ጥሩ ስሙ በደንብ። አሁን ነገ ስታስቀድሱ ልብ ብላችሁ ማየት አለባችሁ። አንዱ በቅዳሴ ውስጥ የማንመሰጠው እነዚህ ነገሮች ስለማናቃቸው ዝም ብሎ የሚዟዟሩ ስለሚመስለን ለምንድን ነው የማታስቀድሱት ተብሎ ሲጠየቅ እኔ ምን እንደሚያረጉ አይገባኝም። ይገባሉ፣ ይወጣሉ፣ እንዲያረጋሉ፣ እንዲሆናሉ። እኔ ምንም የማውቀው ነገር የለም። ይሄው በጥቂቱም ቢሆን እየተነጋገርን እየተማርን ከላያቸው ላይ የሚያርጉት ካባላንቃ በትከሻቸው ላይ 2 ነው ያለው። ስንት በሉ ስንት? ከፊት ለፊታቸው 2 ነው ያለው። አጠቃላይ ሲደምሩ ስንት ሆነ? ከጀርባቸው 1 አለ። አጠቃላይ ስንት ሆነ? የ5 አዕማደ ምስጢራት ምሳሌ። በቀኝና በግራ ያለው የጥምቀትና የቁርባን ነው። በፊት ለፊት ያለው የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ነው። በጀርባ ያለው የትንሣኤ ሙታን ነው። በጀርባ ለምን ትንሣኤ ሙታን እንደሆነ ታውቃላችሁ? ገና ስላልደረስንበት ነው። እንዲህ ብላችሁ አታዩትም? ሞተን ስላልተነሳ። አንዲት ነገር የምትቀር ነገር የለችም። ክርስቲያኖች ቅዳሴው ውስጥ የምናስተምረው ትምህርት ራሱ አለ ቤተክርስቲያን